እስከ 4000 ብር ሁሉ የተጠራበት ዋጋ ያወጣለት ዶሮ አለ። ዶሮ በድሮን ዋጋ ልንገዛችን ነው እንዴ? ትዝብትና ሆዴ ትዝብትና እቴ ትዝብትና ወዳጅ ኮዞሮ ፊቶ ኮጮከና አንጀተ ወዳጅ ኮዞሮ ፊቶ ኮጮከና አንጀተ። ዛሬ ወደ ሚዛናችን ይዘላችሁ የመጣን እንግዲህ ትዝብት ነው ብቻ ሳይሆን እፍረትም ጭምር ነው። አሳፋሪ በጣም ወራዳነት ጭምር ነው። ኮሽ አለ ብላችሁ 4000 ኪሎ ሜትር ርቀት ላይ ላለ ጦርነት ኢትዮጵያ ውስጥ ዶሮ በእጥፍ ልትሸጡ ነው? ዶሮ በድሮን ዋጋ ልትሸጡ ነው ወይ? ኢትዮጵያ ውስጥ ያላችሁ ነጋዴዎች 1300 እና 1400 ብር ሲሸጥ የነበረውን ዶሮ 3500 3600 እያላች ነው። እስከ 4000 ብር ሁሉ የተጠራበት ዋጋ ያወጣለት ዶሮ አለ። ዶሮ በድሮን ዋጋ ልንገዛችን ነው እንዴ? 4000 ኪሎ ሜትር ላይ ገና ጦርነት አለ ተብለ ልትባለና እንዴ አጥንት ልትቆረጥም ነው? ውሃ ላይ የምትጨምሩበት ምክንያት ምንድነው? ይሄ ሁሉ ጭማሪ ነዳጅ ከተጨመረ ኢትዮጵያ ውስጥ ብቻ አይደለም። አሜሪካም፣ ጀርመንም፣ ፈረንሳይም፣ ጣሊያንም፣ ሳዑዲም በሞላ ዓለም እኮ ነው ለውጥ ያለው እኮ የዋጋ ለውጥ ያለው 3%፣ 4%፣ 5% ግፋቢል 7% ነው እኮ ጭማሪ። እኛ ጋር 100% ጨምራለች እንዴ? ሽንኩርት ላይ 100%፣ ድንች ላይ 100% ጨምራል። አይሰቆጥጣቸው እንዴ? ላርጎ ላይ ለዚህ የልብስ ማጠቢያ ሳሙና ላይ እጥፍ አጥንቱ ልትቀርጥም እንዴ? ሁኔታው ቢሞቻችሁላቸው በእናታቸው አይሰቆጥጣቸውም እንዴ? ኢትዮጵያ እኮ ዶሮና የወሬ ስጋና ዶሮ ምናምን ከአሜሪካ ልታስመጣ እኮ ተፈራርማለች። ከኢትዮጵያ በሚቀንስ ዋጋ ነው የሚሸጥ። ከአሜሪካ ድረስ ስጋ ተጓጉዞ የዶሮ ስጋ ተጓጉዞ የወሬ ስጋ ተጓጉዞ በአውሮፕላን በጥሩ ዋጋ ሊሸጥ ኢትዮጵያ ውስጥ። በጣም ነው የምታሳፍሩት። በጣም ክፉ ቀን አይምጣ እዚህ አኮር ላይ እውነቴ ነው ወላቸው። ዝም ብለህ ጠንከር ብለህ በርከክ ብለህ ጸልይ፣ እግዚአብሔር ክፉ ቀን እንዳያመጣ። ስርዓት እኮ አለ፣ ሁሉ ነገር እኮ ስርዓት አለ። ውሃ ሃይላንድ ውሃ ለዚህ የታሸገ ውሃ በእጥፍ እና ክፉ ቀን አይምጣ። 2 ኩንታል 3 ኩንታል እህል እያስፈጩ የሚያስገቡ ጉዶች አሉ። ምን ልትሆኑ ነው እንዴ? ፍርሃት እኮ አይነት አለው። ዳይፐር ልትደራርቡ ነው እንዴ? በድንጋጤ 4000 ኪሎ ሜትር ላይ ላለ ጦርነት 3 ኩንታል 4 ኩንታል ግራውንድ ውስጥ ዱቄት፣ ዘይት፣ ውሃ የምትደብቁ ልትሞቱ ነው ወይ? ፍርሃትም እኮ አይነት አለ። ስግብግብነትም እኮ አይነት አለ። ወፍጮ ቤቱ በሙሉ ተጨናንቃል። በቃ ምንም በቃ መግቢያ መውጫም የለው። ስንቱ ምስኪን አለ። ስንቱ ምስኪን የዕለት ዳቦ ይዞ የሚገባ የዕለት ግርስ ይዞ የዕለት በቃ ለልጆቹ እንደ አሞራ የዕለት ዳቦ ይዞ የሚሮጥ ስንት በሚሊዮን የሚቆጠር ድሃ አለ። ገበያን አታጨናንቁት እናንተ ጅቦች፣ የቆንጅቦች። ሁኔታው ቢሞቻችላችሁ ቁርጥምጥም ታደርግናላችሁ እናት። 2 ፎቅ ይዘህ 3 ፎቅ ይዘህ አስመጪና ላኪ ሆነ ከድሃ ጋር ትጋፋለህ። ምን አይነት ሰቆቀና ሀብተኞች እንደሆናችሁ እግዚአብሔር ነው የሚያውቅ። እና አንደው ሽቶ አስፈጭ፣ ሁሉንም አስፈጭ፣ ዘመድ አስጠጋሽ፣ ወገን አስጠጋ። እሱም እኮ ደግሞ ለብቻ እኮ ነው፣ ለሱና ለሚስትና ለልጆቹ ነው። ይሁሉ እውነት ነው። እኔ ጦርነት አልፈራም፣ ጉርግር አልፈራም። እንደዚህ ስግብግብ አውሬ ሰው እፈራለሁ። ታስፈሩኛላችሁ። እሙንኝ ይሄው እኔን ትገርፈኛለህ። አብና አረገ 100,000 ብር እቀጣለሁ። አሁን ነገና ከነገዳ በሬ ከ100,000 ብር በላይ ከተገኘ ግረፈኝ። ምን አስተር ነዳጅ እናንተ በቃ ጂኒስ ናችሁ። በቃ ሂሳቡን አስልታችሁ ሞታችኋል። ነዳጅ ከ23 ብር ነው የጨመረ። ከተገኘ ዳምጣ፣ ካልተገኘ ቶ